ዛሬ እንግዲህ ሀይሚና ብሩኬ መለያየታቸውን ይፋ አድርገዋል ማለት ነው። እንግዲህ ጋሽዬ ሽምግልና ተቀምጠው ነበረ። ሽምግልናውም እንግዲህ ሳይሳካ ተለያይተዋል ማለት ነው። በጣም በሚያሳዝን ሁኔታ ሀይሚም ጥሩ አልሰራችም። ለጋሽዬም እንግዲህ እንደ አባት ጋሽዬም ሁለቱን ሁለቱ ሰላም እንዲያወርዱ እርቅ እንዲያደርጉ እንግዲህ ሽምግልና ቁጭ ብለው ነበር። ሳይሳካላቸውም ጋሽዬ ብሩኬና ሀይሚ ተለያይተዋል ማለት ነው። ሀይሚ እንግዲህ ለጋሽዬም ያልሆኑ መልሶችን መልሳለች ማለት ነው። እንደ አባት እሳቸውም የወደዱትን ነገር እንግዲህ ብሩኬን ተቀብለውት ወደውታል ማለት ነው። ሁለቱ አብሮ እንዲሄዱ አብሮ እንዲሆኑ አብሮ የወደፊት ህይወታቸውን አብሮ እንዲመሰርቱ ጋሽዬ ይፈልጉ ነበር ማለት ነው። እሷ ግን እኔ ብሩኬን የማላስደስተው ሰው ነኝና አብሬው ልቀጥል አልችልም ብላ እንግዲህ የራሷን ውሳኔ ወስናለች። በእኔ ህይወት ማንም ሊወስን አይችልም ብላ ለጋሽዬ መልስ ሰጥታለች ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ መለያየታቸውን ይፋ አድርጓሉ። ብሩኬም ብዙ ደክም ያለው ብዙ ታግያለሁኝ በመካከላችን በቃ ክፍተታችንን እናስተካክለን አብረን እንደነበርን እንሁን ብሎ ማለት ነው። ግን ልታዳምጠኝ አልቻለችም። ልታዳምጠኝ አልቻለችም በጭራሽ ብሏል ማለት ነው ብሩኬ። እንግዲህ ጋሽዬም ዛሬ እንግዲህ እንዳየነው ምንም ነገር ሊስተካከል አልቻለም ማለት ነው። በመጨረሻ እንግዲህ ሁለቱም ተለያይተዋል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሸቃሊት ቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? ሰላማችሁ ብዝት ትርፍ ተረፍረፍረፍ ይበልልኝ በያላችሁበት ዓለም ዳርቻ እያልኩኝ ለዚህ ቤት ሁላችሁም አዲስ ናችሁ በእርግጠኝነት ማለት ነው። ሁላችሁም ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው። የጨረቃዎች ፋሚሊ በአጠቃላይ ማለት ነው ውዶችዬ አበረታቱኝ እያልኩኝ እንግዲህ ዛሬ የመጣሁበት ማለት ነው ጉዳይ ሀይሚ ዛሬ ጥሩ አልሰራችም ማለት ነው። አንድ ቻንስ ብትሰጠው ጥሩ ነበር እንደኔ ማለት ነው። አንድ ቻንስ የሰው ልጅ በእርግጥ ይሳሳታል። በዚህ ምድር ላይ የማይሳሳተው በቃ አንድ አላህ ፈጣሪ ብቻ ነው። የሰው ልጅ ሁሌም ተሳሳች ነው። ያው ሁሌም ተሳሳቾች ነን ማለት ነው። እንደ ስህተታችን ቢሆን እዚች ምድር ላይ አንኖርም። ያው ሆኖም የሰው ልጅ ይሳሳታል። ያው ከስህተቱ መመለስ ደግሞ የተሳሳተበትን ነገር አውቆ ደግሞ መመለስ ትልቅነት ነው እና እንግዲህ ብሩኬ እኔ ሀይሚን ከሀይሚ መለየት አልፈልግም። ከሀይሚ ጋር መኖር ነው የምፈልገው። ህይወቴን ከእሷ ጋር ነው በቃ መምራት የምፈልገው። አብሬያት ነው ማስቀጠል የምፈልገው። በመካከላችን እኛን ለማለያየት ብዙ ሴራ ይሰራል፣ ብዙ እንትን ይሰራል። ግን ያ ነገር ክፍተቱ አግኝቶ ወደፊት እንዲወጣ ሀይሚም ያው በምታየው ነገር ልትወስን ችላለች። ግን እኔም እንግዲህ ተጎድቻለሁ ብሩኬ እንግዲህ እኔም ተጎድቻለሁ። ከቤት ከእናትም ርቄ ከሁሉም ነገር ርቄ ብዙ ነገር ጉዳትም ደርሶብኛል። ብዙ ድብርት ውስጥም ገብቻለሁ። በቃ ብዙ ነገሮችንም አጥቻለሁ ብሏል ማለት ነው። እና በዛሬው ዕለት እንግዲህ ጋሽዬ እንዲያሸማግሏቸው ይዟቸው ቀርበው ነበረ። ሀይሚም እንግዲህ ልትረታም አልቻለችም። በቃ ወስኛለሁኝ፣ በቃ ወስኛለሁ፣ ብሩኬም የራሱን ህይወት ይኖር፣ እኔም የራሴን ህይወት እኖራለሁ ብላ እንግዲህ ለጋሽዬ እንግዲህ ለአባቷ ይሄን መልስ ሰጥታለች ማለት ነው። ብሩኬን እኔ ላስደስተው አልችልም፣ ስለዚህ አብሬው መቀጠል አልፈልግም ብላ እንግዲህ የራሷን ውሳኔ አስቀምጣ እንግዲህ ዛሬ መለያየታቸውን ይፋ አድርገዋሉ።
በሚያሳዝን ሁኔታ ማለት ነው። ያሳዝናል። ያው እንግዲህ ያው የሰው ልጅ ይሳሳታል። ጨረቅዬ ማለት ነው የቅመሟ ማለት ነው አንድ ቻንስ መስጠት እኮ ያለ ነው። ያው አንድ ሰው ስህተቱን አውቆ ከስህተቴ እመለሳለሁ ካለ ስህተት አንድ ቻንስ ሰጥቶ ማየት ጥሩ ነው ባይነኝ እኔ። ባትለያዩ ያምርባቸዋል። አብራችሁ ብትሰሩ አብራችሁ ብታስቀጥሉ ጥሩ ነበረ። ሆኖም ግን ያው አብራችሁ ትቀጥላላችሁ የሚል ተስፋ አለኝ። ያው ጋሽዬ በመሀል ገብቷሉ፣ ያስማሟችኋል የሚል ሀሳብ ይኖረኛል አለኝ። ግን ማለት ነው ሀይሚ ለጋሽዬ የሰጠሽው ምላሽ ጥሩ አይደለም። ያው ቤተሰብ እኛ የወደድነውን ቤተሰብ መውደድ አለበት። ቤተሰብ የወደደውን እኛም መውደድ አለብን። ያው አንዳንዴ በራሳችንም ምርጫ ቢሆንም መጀመሪያ ያው ተዋዳችሁ ነው፣ ሆኖም ቀረ ተዋዳችሁ ነው ቤተሰብም የወደደላችሁ ማለት ነው። የወደደልሽ ቤተሰብም የወደደልሽ ጋሽዬም እንዳሉት እኛ አገናኝተናችኋል ወይ? መጀመሪያ ስትገናኙ እኮ አንቺና ፈጣሪ ናችሁ የተገናኛችሁ ሳለ ከፈጣሪ ጋር ሆናችሁን የተገናኛችሁት ብሎ እሳቸው ጥያቄ አቅርቦላታል ማለት ነው። እና አለ ለማንኛውም ሀይሚ ጋሽዬ በቃ እኔ የራሴን ውሳኔ ወስኛለሁ ብላ ነገረቻቸው ማለት ነው። እና እሳቸውም ያው እንደ አባት መወሰን ይችላሉ ማለት ነው። ለእሳቸውም መወሰን አለ ይችላሉ። እንደገና ደግሞ እሳቸውንም ማክበር አለብሽ ማለት ነው። እሳቸውንም አክብረሽ እሳቸውንም የሚሉሽን ነገርም ማድመጥ አለብሽ ማለት ነው። ሀይሚ ስህተት ሰርተሻል፣ እኔ ስህተት ተሰርተሻል በጣም ማለት ነው። እና አንድ ቻንስ ብትሰጪውና አብራችሁ ብትቀጥሉ ብታዩ እንደኔ ማለት ነው። በአንዴ ቶሎ ባትወስኝ ጥሩ ነው። እኛ ሴቶች ስንባል ያው ቶሎ እንወስናለን። በኋላ ግን ያው ዞሮ የምንቆጭበት ነገሮች ሊኖሩ ይችላሉ። አንዳንዴ ያው ቶሎ የምንወስናቸው ነገሮች በኋላ ላይ ግን ስናገናዝበው ስናስበው የምንቆጭበት ጉዳይ ሊሆን ይችላል ማለት ነው። እና ሀይሚ ፈጥነሻል ማለት ነው ለመወሰን። በኋላ ልትቆጭ ትችያለሽ። ነገሮቹም ይፋ ሲሆን ሲረጋገጥ ማለት ነው። እና ቆም ብለሽ ብታስቢ ጥሩ ነው። ላስብበት ጊዜ ይሰጠኝ ብለሽ እንኳን ጊዜ ወስጄ ማሰብ አለብኝ ብትይም ጥሩ ነው። ሚዲያው ላይ እንግዲህ ወጥተሽ አይ በቃ እኔና ብሩኬ ተለያይተናል ብለሽ ለሌላዎቹ እንግዲህ መንገድ ባትከፍቺ ጥሩ ነበረ። እንግዲህ ብሩኬም ያው እንግዲህ እኔ አላስረግዝኩም እኔ ከሌላ ሴት ያው እኔ የኔ ልጅ አይደለም ብሎ ያው ብሏል። ያው በጊዜው የሚታወቅ ነገር ነው። እንግዲህ ሀይሚን ያላስደሰታት ጉዳይ እሱ ቢሆንም ያው እንግዲህ ሌላም ጉዳይ ሊኖር ይችላል። ያው ውስጣቸውን እንግዲህ ይህን ያህል የተቆሳሰሉበት ነገሮች ሊኖሩ ይችላሉ። እና ሀይሚ ጋሽዬንም መስማት ነበረብሽ። ለብሩኬም አንድ እድል መስጠት ነበረብሽ። አሁንም ቆም ብለሽ አስቢና ለብሩኬ አንድ እድል ስጪው። ያው ትወጂዋለሽ፣ እሱም ይወድሻል። ስለዚህ ያው እንግዲህ ሚዲያ ላይ ነው ያላችሁ እና ያው ብዙ ነገሮች ሊገጥምሽ ይችላል። ይሄን ነገር ደግሞ አውቀሽበት መሆንም አለብሽ ማለት ነው። እናንተን ሊያሰናክሉ ብዙ ነገሮች ሊቀርቡ ይችላሉ፣ ሊመጡ ይችላሉ። ስለዚህ ይሄን ነገር ደግሞ መረዳትና ማወቅ አለብሽ ማለት ነው። እናንተን ለማለያየት እናንተን ያው የታወቀ ነው። ብዙ ነገሮች ሊሰሩ ይችላሉ። ስለዚህ ሀይሚ ቆም ብለሽ ልታስቢ ይገባል ማለት ነው ከመወሰንሽ በፊት። ጋሽዬንም ልታዳምጪ ይገባል። እኛ ሴቶች ያው ችኩል ነን፣ ቶሎ ለመወሰን እንሮጣለን። ግን በኋላ ደግሞ የምንቆጭበት ነገር ስለሚኖር ማለት ነው። እና አንድ ቻንስ ብትሰጪና በደንብ ብትመረምሪ በደንብ ብታይ ጥሩ ነው ብዬ ነው የማስበው፣ እንደኔ ማለት ነው። ቶሎ ከመወሰንሽ በፊት እና ጥሩ አይደለም። ለጋሽዬም የሰጠሽው መልስ ጥሩ አይደለም። እንደ አባት ከሳቸው በላይ እንግዲህ ማንም የለም። የሚወስንልሽን ማለት ያው ወሳኝ ራስሽን ብትሆኝ ትፈልጊው የምትወጂውን ሰው
ራስሽ ብትወስኝም ያው አባት ደግሞ እንደ አባት ሊያሸማግሏችሁ እስከቀረቡ ድረስ እኔ በራሴ ወስኛለሁ የሚለው አያስማማም ማለት ነው። እሳቸውም እንግዲህ የሁለታችሁ አንድ ላይ መሆን ይፈልጉታል። እስከፈለጉት ድረስ ያለውን ችግር በውስጥ ፈታችሁ የሚያስማማችሁን ነገር እሳቸው ከእናንተ ብዙ ነገር የሚያውቁ ናቸውና የሚያውቁ ትልቅ ሰው ናቸውና የብዙ ነገር ተሞክሮ ስላላቸው ሁለታችሁን አወያይቶ ሁለታችሁ የምትስማሙበትን ነገር ሊያደርጉላችሁ ሊያስተካክሉላችሁ ይችላሉ እና ቆም ብለሽ አድምጪ፣ ወደ ቀልብሽ መለስ በይ እልሻለሁኝ። ሀይሚ አንድ እድል ልትሰጪው ይገባል ባይነኝ እኔ እንደኔ ማለት ነው። እናንተስ የጨረቃ ፋሚሊዎች ምን ትላላችሁ በሀይሚ ጉዳይ? በዛሬ በለቀቁት ቪዲዮ ምን ትላላችሁ? ስለመለያየታቸው ያበሰሩን ጉዳይ እናንተስ ምን ትላላችሁ? ምን ተሰማችሁ? ትደግፋላችሁ? መለያየታቸውን ወይስ እንግዲህ ትደግፋላችሁ መለያየታቸውን ወይስ ጫና ታደርጉና ያው አንድ ላይ እንዲስማሙ ታደርጋላችሁ? አንድ ቻንስ እንድትሰጠው እንግዲህ ጫና ታደርጋላችሁ። አንድ ቻንስ ብትሰጠው ጥሩ ነው ባይ ነኝ። እንደኔ ማለት ነው ጋይስ። እናንተስ ምን ትላላችሁ? እንግዲህ ጋሽዬ ሁሉንም ችግር ፈተው አስተካክሎ በድጋሚ አንድ ላይ ይዟቸው ይመጣሉ ብዬ አስባለሁኝ። እንግዲህ እናንተም ይሄን ቪዲዮ የምታዩ መልካም ምኞታቸውን አስቀምጡላቸው። እንግዲህ በሰላም በአንድነት ተጣምሮ እንዲመጡ ማለት ነው። ብሩኬን ባይሆን በጣም አዝነዋል። እንግዲህ ብዙ ውሳኔዎችንም ወስኜ በቃ የመወሰን ደረጃም ደርሻለሁ ብሏል ማለት ነው። እና ጋይስ እንግዲህ ሰላሙን ያወርድላችሁ ነው የምንለው እኛ እንደ ተመልካች። ግን ወሳኙ ደግሞ ያው ሁለታችሁ ናችሁ። እና ሰላሙን እንመኝላችኋለን፣ ፍቅሩን ይመልስላችሁ እያልን ጋሽዬ እንግዲህ ጠንከር ብለው ቆጣ ብለው እንደ አባት እንግዲህ ሁለቱን ማስማማት ያለውን ችግር መፍታት ይቻላል ማለት ነው። እንግዲህ ብሩኬ በራሴ እተማመናለሁ ብሏል። እውነታው እኔ ጋር አለ ብሏል። ማንኛውንም ያው ሌላ ችግር ቢፈጠርም የሚወራው ነገር የእኔ አይደለም በእርግጠኝነት ብሎ እንግዲህ በልበ ሙሉነት እየተናገረ ነው። እንግዲህ ሁላችንም የምናየው ነገር ይሆናል ጊዜው ሲደርስ። እንግዲህ ውድ ቤተሰቦቼ እናንተስ ምን ትላላችሁ? እንግዲህ ለነበረን ቆይታ እናመሰግናለን። ላይክ አድርጉኝ። እኔንም እስኪ የመዳም ሸቃሊት ከመዳም ኩሽና እያልኩኝ እንግዲህ እኛም ያየነውን ነገር እንፈተፍታለን፣ ባየነው ነገር ሀሳብ እንሰጣለን። ለነበረን ቆይታ እናመሰግናለን። በቅንነት ላይክ፣ ሰብስክራይብ እያደረጋችሁኝ አበረታቱኝ። ባላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍርፍ ይበልልን። ኢትዮጵያ ሀገራችን ሰላም ያድርግልን እያልኩኝ እሰናበታችኋለሁኝ። ባይ ባይ።